መርሳትን ማስወገድ ነው። ይሄ ስለ ዘሪው ጌታ የተናገረውን ምሳሌ ታውቃላችሁ አይደል? አንድ ዘሪ ዘር ጨብጦ ሊዘራ ወጣ። ታዲያ ሲዘራ ግማሹ በመንገድ ላይ ወደቀ፣ ግማሹ በአለት ላይ ወደቀ፣ ግማሹ በእሾህ ላይ ወደቀ፣ ግማሹ በመልካም መሬት ላይ ወደቀ ብሎ ጌታ በምሳሌ አስተምሯል። ታዲያ እኛ የምንፈልገው ይሄ በመንገድ ላይ የወደቀውን ነው። በመንገድ ላይ የወደቀውን ጌታ ሲናገር ምን አለ? በመንገድ ላይ ስለወደቀ በእግር ተረገጠ፣ ቀጥሎ ደግሞ አዋፋት ለቀሙት። እነዚህ ቃሉን ሲሰሙ ደስ የሚላቸው ናቸው። ነገር ግን ሰምተው ፍሬ እንዳያፈሩ ሰይጣን ከልባቸው ቃሉን ይወስድባቸዋል ብሎ ተርጉሞታል። ወገኖች ወፎች የተባሉት አጋንንቶች ናቸው። ወፎች ስታዩ ጆሮን የሚገዙ ዓይንን የሚማርኩ ናቸው አይደል? አጋንንትም እኮ ልክ እንደዛ ናቸው። ጆሮን በሚገዛ በመልካም ድምፅ ዓይንን በሚባርክ በተቀነባበረ ስዕል እየሳበ በልባችን ያለውን ቃሉን ይወስዳል። ወገኖች ያኔ መርሳት ነው። ስለዚህ ሰይጣንን እወቁበት ስለሚል መጽሐፍ ልናውቅበት ይገባል። እግዚአብሔር ቃሉን በልባችን ላይ እንዲያትም ልንጸልይ ይገባል። ወገኖቼ ደስ ብሎኝ የሰማሁትን ቃል ደስ ብሎኝ እንድኖረው ወደ ሕይወት እንዳመጣው እግዚአብሔር ሆይ እርዳኝ እያለ ልንጸልይ ይገባል። ወገኖቼ መርሳት ብቻ ስላልሆነ መርሳት ሞት አለው፣ መርሳት ቅጣት አለው፣ መርሳት መውደቅ አለው። የስኳር በሽተኛ መድኃኒቱን ከረሳ እኮ ወደ ሞት እየሄደ ነው አይደል? እኛም የዘላለም መድኃኒታችን የማይቋረጠውን መድኃኒታችን ክርስቶስን ከረሳ ነው ወገኖቼ ወደ ሞት እየሄደ ነው። ስለዚህ እንዳትረሱ። እግዚአብሔር አንድ ነገር አዝሎ እኮ የተናገረው ነገር አለ በዚህ በትንቢተ ኤርምያስ ምዕራፍ 2 ቁጥር 32 ላይ በውኑ ይላል ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቆጠር ወራት ረስቶኛል። አንዲት ቆንጆ እንደ የፈለገ ብትሆን የምትዋብበትን መሳሪያ አትረሳም። ሙሽራም ጌጧን አትረሳም፣ ልብሷን አትረሳም። ወገኖቼ እግዚአብሔር ግን ምን አለ? ሕዝቤ በማይቆጠር ወራት ውስጥ ረስቶኛል አለ። ወገኖች አንዳንድ ነገሮች ሊረሱ ይችላሉ። ቀጠሮ ይረሳል። ፕሮግራም ያደረግነው ነገር፣ እቅድና ራዕይ ያደረግነው ነገር ሊረሳ ይችላል። ወገኖቼ እግዚአብሔር ግን የማይረሳ አምላክ ነው። ሰው መተንፈስን ይረሳል ወይ? እግዚአብሔር የማይረሳ አምላክ። ምክንያቱም ሕይወት ያለሱ ምን ስለሆነ፣ ሕይወት ያለሱ ባዶ ስለሆነ። ከዚህ በፊትም ብዙ ጊዜ በተደጋጋሚ እዚህ ቦታ ተናግሬያለሁ። የመኖር ልኩ የመኖር ትርጉሙ ምንድነው? መብላትና መጠጣት ብቻ ነው? መብል እኮ ከጉሮሮ ካለፈ በኋላ ክብር የለውም ወገኖቼ። ለዛ ነው አባቶቻችን መብልን ሬሳ ይሉታል። ምክንያቱም የሚቀበረው በሆድ መቃብርነት ውስጥ ስለሆነ ነው። ወገኖቼ እግዚአብሔርን እንዳትረሱ። የመኖር ልኩ ከእግዚአብሔር ጋር መኖር ስለሆነ፣ ስለዚህ መርሳትን ማስወገድ። አንድ አባት ምን ብለዋል? በእያንዳንዱ ኃጢአት ፊት ግድ 3 ነገሮች አሉ ብለዋል። 3 ነገሮች። የመጀመሪያው አለማገናዘብ፣ ሁለተኛው ምኞት፣ ሶስተኛው መርሳት። ቃሉን መርሳት፣ ውለታውን መርሳት፣ የእግዚአብሔርን ብድራት መርሳት። ወገኖቼ ይሄ ወደ ዋናው ኃጢአት የሚወስደን ምክንያት ነው። ስለዚህ መርሳትን ማስወገድ